ገላትያ ምዕራፍ 2 ላይ ጴጥሮስ ዮሐንስና ያዕቆብ ፊት መጥቶ ጳውሎስ ስብከቴ ይሄንን ይመስላል እስቲ እዩት ብሎ ባይዞ ጳውሎስ አሳይቷል። ዘንድሮ ምን ያህሎቻችን እንደምናሳይ ያላቅም፣ ግን ጳውሎስ ስብከት አምጥቶ እኔም ሰብከው ይሄንን ነው እናንተ ደግሞ የበጉ ሐዋርያት ናችሁ እስቲ እዩት ስብከቴን ሲል አዩትና ምንም የምንጨምረው የምንቀንሰው ነገር የለም፣ አደራህን በመንገድ ድሆችን አስብ። ወንጌል እንደዛ ስለሆነ እንደው በመንገድ ግን አደራ ድሆችን ግን እንዳትረሳ። እንደው ምንም እዚህ ላይ የምንጨምረው ነገር የለም። ግን እንደው በመንገድ ስትሄድ አደራህን ስታተስ ምናምን እንዳትመርጥ። እንደውም በመንገድ ብዙ ጊዜ ችላ የሚባሉ ድሆች ናቸው፣ ድሆችን ብቻ አስብ። ይሄንንም ታደርገዋል እርግጠኛ ነን፣ ግን እንዳትረሳው ብለን ነው አሉ። ስለዚህ የጳውሎስ መልእክትና እኔ የምሰብከው ወንጌል አንድ አይነት ነው። ጳውሎስ ከኢየሱስ ተቀብሏል፣ እኔም ከኢየሱስ ተቀብያለሁ። ሁለታችንም መካከላችን ክርስቶስ ነው የሚል ድምፅ አለው ደብዳቤው። ክብር ለእግዚአብሔር ይሁን። እና ጴጥሮስ ቀላል ሰው አይደለም፣ ባይዘው ቀላል ሰው አይደለም። በጣም እዚህ ቤት አተኩረን ጳውሎስና ዮሐንስ ምናምን ስለምንል ነው እንጂ ጴጥሮስ ቀላል ሰው እንዳይመስላችሁ። በእውነት ጌታ ደግሞ ድል ይሰጠናል፣ እናያቸዋለን ደብዳቤዎቹ። በጣም አስደናቂ ሰው ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያንን ቁልፍ መጀመሪያ የሰጠው ለጴጥሮስ ነው። ባይዘው የቤተ ክርስቲያንን ቁልፍ የምትዘጋውን በሰማያት ዘጋለሁ፣ በምድር የምታስረውን በሰማያት አስራለሁ፣ በምድር አንተ የምትፈታውን በሰማያት እፈታዋለሁ ብሎታል። ስፒሪቹዋሊ ኦቶራይዝ አድርጎታል ኢየሱስ። በጣም በተለየ መንገድ ባይዘው ጴጥሮስ ኦቶራይዝድ ሆኗል። በጣም ልዩ የሆነ መንፈሳዊ ስልጣንን እግዚአብሔር አጎናጽፎታል። ለዛ ነው ለመጀመሪያ ጊዜ አሕዛብም አይሁድም የመንፈስ ቅዱስ ጥምቀት የተቀበልነው በዚህ ሰው እጅ ነው። ባይዘው የሐዋርያት ሥራ ምዕራፍ 2 አይሁድ፣ የሐዋርያት ሥራ ምዕራፍ 10 አሕዛብ። ለመጀመሪያ ጊዜ የሆሊ ስፒሪት ባፕቲዝም የተከናወነው በጴጥሮስ እጅ ነው። እሱ ነው ቁልፍ አድርጎ በር የከፈተው። ቀላል ሰው እንዳይመስላችሁ። ያገለገለው አገልግሎትስ የመጀመሪያቱ ቤተ ክርስቲያን መሬት ላይ ስትተከል በጴጥሮስ ስብከት ነው የተተከለችው። ለመጀመሪያ ጊዜ ቸርች መሬት ላይ ስትተከል የሐዋርያት ሥራ ምዕራፍ 2 የመጀመሪያ ሰባኪ እሱ ነው። ቀላል ሰው አይደለም። መልእክቱስ ቢሆን ከኢየሱስ ክርስቶስ ጋር አብሮ እንደወጣ እንደገባ የሚመሰክር ነው። ይሄ መልእክት ምን ያክል እግዚአብሔር ጴጥሮስ ላይ ኢንቨስት እንዳደረገ የምታዩት ወንጌላት ላይ ያለውን ጴጥሮስ አንብባችሁ ደብዳቤውን የጻፈውን ጴጥሮስን ስታነቡ በእውነት ነው የምላችሁ እግዚአብሔር ሰውየውን ሪፎርም አይደለም የሚያደርገው፣ ትራንስፎርም ነው ያደረገው። እግዚአብሔር እንደው አድሶት አይደለም አፍርሶ ሌላ ሰው የሰራበት። ወንጌላት ላይ ያለው ሰውዬ የብዙዎቻችን አይነት ነው። እዚህ ላይ ያለው ሰውዬስ አግሬሲቭ፣ ኃጢአት የማይታገስ ዲተርምን የሆነ በጽድቅ የማይደራደር ለወንጌል እውነት የሚሞት አይደለም፣ ሰዎች እንዲሞቱ የሚጋብዝ አይነት ሰው። ወንጌል ምን ያክል ኃይለኛ እንደሆነ ኢየሱስ ምን ያክል ጴጥሮስ ላይ ዋጋ ከፍሎ ሰውየውን እንደቀየረው የምታዩት ይህን ደብዳቤ ወንጌላት ላይ ያለውን ስምዖንንና ደብዳቤው ላይ ያለውን ጴጥሮስን፣ ሁለቱ ሰዎች ስምዖንና ጴጥሮስን የምታዩቸው። ክብር ለእግዚአብሔር ይሁን።